ውድ የሃና ለሚዲያ ተከታታዮች የሰዓቱን አጫጭር ዘገባዎች ይዤላችሁ ቀርቤያለሁ። ከሀገር ውስጥም ሆነ ከሀገር ውጭ የምናቀርባቸው ትኩስ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደውል ምልክቱን በመጫን አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የአርቲስት ነጻነት ወርቅነህ ባለቤት ታሰረች። የአርቲስት ነጻነት ወርቅነህ ቤተሰቦች ከዚህ በፊት በሶሻል ሚዲያ በብዛት የማናውቃቸው ቢሆኑም ነገር ግን የአርቲስቱ የቀብር ስነ ስርዓት ላይ ወዳጆቹና ልጆቹ አድናቂዎቹ በመሪር ሀዘን ሲያዝኑ፣ ባለቤቱ ግን ፊቷን በመሸፈንና ባለማልቀሷ ምክንያት በብዙዎች አይን ገብታለች። ይህም ድርጊት በሰዎች ውስጥ በሁለት አይን እንድትታይ አድርጓታል። አንደኛው ወገን የሀዘን ልብ ነው። የልጆቿ አባት ፍቅሯ ህይወቷ የነበረውን ሰው በድንገት በማጣቷ ልቧ ተሰብሮ ሀዘን ውስጥ ናት የሚል ሲሆን፣ ሁለተኛው ወገን አላዘነችም፣ የመጣችውም ለልጆቿ ስትል እንጂ መምጣት አትፈልግም ብሎ ፈርጇታል። ይሁን እንጂ እርሷ በሰዓቱ በየትኛው ስሜት ውስጥ ሆና ቀኑን እንዳሳለፈች ማንም አያውቅም። ወደ ቀጣይ ዜና ስናልፍ ታዋቂዋ አርቲስት ፍናን ህድሩ ተሞሸረች። ፍናን የአሁኑ ባለቤቷ ፍቅረ አብ ጋራ የተገናኙት በአንድ የተዘጋጀ ኮንሰርት ላይ ሲሆን በዛም ኮንሰርት ላይ የታዋቂው ድምፃዊ የሱ ባለው ይታየው ማሬ ማሬ የሚለው ዘፈን እጅግ በጣም ተወዳጅነትን ያገኘበትና በብዙዎች ተደማጭነትን ያተረፈበት ሙዚቃው ነበረ። በዛም ኮንሰርት ላይ እሱ ባለው ይታየው ተገኝቶ ሙዚቃውን እያቀነቀነ ባለበት ሰዓት ላይ ታዳሚዎቹ ሙዚቃው ይደገም እያሉ ሙዚቃውን ሲያስደግሙ ባየበት ሰዓት ላይ የአሁኑ ባለቤቷ ፍቅረ አብ ቪዲዮ ተመልክቶ ከዛን ጊዜ ጀምሮ ለ10 ዓመታት አብረው ቆይተዋል። የአርቲስቷ ባለቤት የታዋቂው ባለሀብት የሼህ አላሙዲን ልጅ ነው። አንዳንድ የምንጮችና የማህበራዊ ሚዲያ ተከታታዮች የሚከተሉትን ነጥቦች እያነሱ መረጃውን አጠናክረውታል። ወደ ዝርዝር ዜናችን ስናልፍ ታዋቂዋ አርቲስት ፍናን ህድሩና ባለቤቷ የተገናኙት በኤግዚቢሽን ማዕከል የተዘጋጀ ኮንሰርት ላይ ሲሆን በሰዓቱ እጅግ ተወዳጅነትን ያገኘው ሙዚቃ የሱ ባለው ይታየው ማሬ ማሬ የሚለው ሙዚቃ ነበረ። ህዝቡም ሙዚቃውን ይደገም በማለት ሙዚቃውን ሲያስደግም ስለሰማ የማን ነው ብሎ ጓደኞቹን ጠየቀ። አላየኸውም እንዴ? ይህ ሙዚቃ እኮ የሱ ባለው ይታየው ሙዚቃ ነው፣ ክሊፕም ተሰርቶለታል ብለው አሳዩት። በዛ ሙዚቃ ላይ ደግሞ ፍናን ህድሩ በሞዴልነት ትሰራ ነበረ። ፍቅረ አብ ግን ከዛ ሰዓት ጀምሮ ፍናንን ያፈላልጋል ነበር። ፍናን ህድሩ ወደ እውቅናው መንገድ የመጣችበት የመጀመሪያ ስራዋ ማሬ ማሬ የሚለው የሱ ባለው ሙዚቃ ክሊፕ ላይ በሞዴልነት በመስራት ነበረ። ከዛም በኋላ ግን በብዙ ስራዎቿ ተወዳጅነትን አግኝታለች። ከነዚህም መካከል ቦሌ ማነቂያ፣ የከበረ ደሃ፣ እርቅ ይሁን፣ ጥላዬ፣ የፍቅር ሰውና በተለይም በህሊና ድራማ እጅግ ተወዳጅነትን አትርፋለች። ፍናን እና ፍቅረ አብ ከ10 ዓመት የፍቅር ጓደኝነት በኋላ ላይ በጥር ወር 2018 ሽምግልና ተልኮ ተሞሽራለች። ፍናን ህድሩ በሰርጓ ዕለት እንደተናገረችው የኔን ዓለም ማየት የእናቴ ህልም ነበረ፣ ህልማን በማሳካቴ በጣም ደስተኛ ነኝ በማለት ተናግራለች። የእናቷም ስሜት ለልጇ በሽምግልና ላይ አሳውታለች። የፍናንና በፍቅረ አብ ሰርግ ላይ ድምፃዊ እሱ ባለው ይታየው በመገኘት የፍቅራቸው መጀመሪያ የሆነውን እውቁንና ተወዳጁን ሙዚቃውን ማሬ ማሬን አቀንቅኖላቸዋል። የአርቲስቷ ባለቤት የባለ ሀብቱ የሼህ አላሙዲን ልጅ መሆኑ ታወቀ። በሶሻል ሚዲያ ከሚሰራጩ ዜናዎች መካከል ዋነኛውና ትኩረት የሳበው የፍቅረ አብ የታዋቂው ባለ ሀብት የአላሙዲን ልጅ መሆኑን ነው። ምንም እንኳን ይህ መረጃ በይፋዊ መንገድ ባይረጋገጥም አንዳንድ የሶሻል ሚዲያ ተከታታዮች የሚከተሉትን ነጥቦች በማንሳት መላምታቸውን አስቀምጠዋል። የቤተሰብ ዝምድናና የሰርጉ ድምቀት ናቸው። የቤተሰብ ዝምድና አንዳንድ የቅርብ ምንጮች የፍቅረ አብ የአላሙዲን የዘር ሐረግ እንደሆነ ጠቁመዋል። የሰርጉ ስነስርዓት እጅግ የተጋነነና ከፍተኛ ወጪ የወጣበት በመሆኑ ሙሽራው ከፍተኛ ባለሀብት ቤተሰብ ሊሆን እንደሚችል ጥርጣሬዎችን ፈጥሯል። ይህ መረጃ እስካሁን የታወቀ የተረጋገጠ መረጃ ባይኖረውም በማህበራዊ ሚዲያ ላይ እንደ ሰደድ እሳት እየተሰራ ነው። ከባለሀብቶችም ሆነ ከቤተሰቦቻቸው በኩል የተሰጠ ምንም ማረጋገጫ የለም። የፍናንና የባለቤቷን የፍቅረ አብን የሰርግ ቪዲዮ ሃና ለሚዲያ አያይዞላችኋል። ከማጋራታችን በፊት የአርቲስት ነጻነት ወርቅነህ ወይዘሮ ንጹህ ታሰረች በሚለው ወሬ በቅርቡ በፌስቡክ እና በቲክቶክ በቴሌግራም እና በተለያዩ ገጾች እየተነሳ በፍጥነት እየተስፋፋ ያለ ነው። ይህ ዜና አንዳንዶች ያለምንም ማስረጃ እንደ እውነት አድርገው አቅርበውታል። ሌሎች ደግሞ ሰምተናል ብቻ ብለው መረጃውን አጋሩ። በዚህ መረጃ ላይ እስካሁን ድረስ ከህጋዊ አካልም ከፖሊስም ወይም ከአርቲስቱ ቤተሰቦች የተረጋገጠ መግለጫ አልወጣም። ይህ ማለት መረጃው ያልተረጋገጠ ወሬ መሆኑን ያመለክታል። ነጻነት ወርቅነህ በትወናው ዓለም የታወቀና ብዙ አድናቂዎች ያሉት አርቲስት ነው። ነገር ግን የታዋቂ ሰው ቤተሰብ መሆን ስለነሱ ያልተረጋገጡ ወሬዎች ሊረበሹ አይገባም። የሰው ክብርና ግላዊነትን ሁላችንም ልናከብር ይገባል እያለን ማንኛውንም መረጃ ከማጋራታችን በፊት ምንጩን መመርመርና ከማን እንደሆነ የተረጋገጠ መሆኑን ማወቅ አለብን።
አንዳንድ ያልተረጋገጡ ፖስቶች የሰውን ሕይወት ሊጎዳ ይችላል። ውድ የሃና ለሚዲያ ተከታታዮች የአርቲስት ነጻነት ወርቅነህ ባለቤት ታስራለች የሚለው የተሳሳተ ስለሆነ እውነተኛ መረጃውን አጣርተን ተመልሰን እንመጣለን። እስከዛው ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደውል ምልክቱን በመጫን አብራችሁን ቆዩ። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማሐፀነ ክህደት ከሰይጣን በክርመ ዛቲ ቅድስት ቤተ ክርስቲያን እንተ ይእዜስ ምእየ ማርያም ጸይ ወላ ዓለም ነአኩተከ እግዚኦ ሲባከ ነባረከከ እግዚኦ ነታምነከ ነስእለከ እግዚኦ ወናስተበቅዐከ ነገን ይለከ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚእ አጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽኤ ወአከ በከመ መሐረነ ቅዱስ ወልድከ እንዘይብል አንተ ሙሰ ሰው ተጸልዩ ከመዝ በሉ ሰላም ለኪ ዘንሰግድ ንብለኪ ማርያም ምን ናስተበቅዐኪ ማአርቤናዊ ተመሂፀን ብኪ በእንታና ምኪ ወያቄም አውኪ ማይበረ ነዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬ ወመድኃኔ እስመሬ ሕማማ ለአመቱን አሁን ይዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብር ሊተ ኃይለ አብያተ ወቅዱስ ስሙ ወሳሃዱኒ ለትውልደ ትውልድ ለለ ይፈርህው ወገብረ ኃይለ በመዝራይቶ ዘረወሙ ለለ ያብዩ ህሊና ልቦሙ ለተቶሙ ለአያላት መናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፍነሆሙ ራቆሙ ለውላን ወተወኩል እስራኤል ቁሌሆ ተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩስ ከላለም ባርክኒ ወቀድስኒ እግዝእትየ ፍትሕኒ ወአንጽሕኒ እማእሰሩ ለሰይጣን ሙለመድን ወለተ ብርሃን በከመ ባርኪዩ ለቅዱስ ኤፍሬም ማርያም ንጽሕት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ኦ እግዚኦ ቃለ ሕይወቱ እስረይ ኃጢአቱ ደምስስ ጸላቱ ለገብርከ ፍቅረ ማርያም ኦ እግዚኦ ቃለ ሕይወታ ወስረይ ኃጢአታ ወደምስስ ጸላታ ለዓመተ ከሁለተ ኪዳን ትዳራችሁን ይባርክላችሁ። አብርሃምን በሳራ ያዕቆብን በርብቃ ኤልሳቤጥን በዘካርያስ የባረከ እግዚአብሔር እናንተን ይባርካችሁ ይቀድሳችሁ። ቃል ኪዳናችሁን እስከ መጨረሻ አጽንቶ የተባረከ ዘመን ያደርግላችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአት በደላችን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ